አተሙ እንዴት ነው አገናኝ? ሰላም ነው ወንድም አለም። እንዴት አደረ ወንድም? ምን አዲስ አለ? ምን አዲስ ከየትኛው ልጀምርልህ? መኪናዋን ይዟት ሄዷል ሹፌሩ። አይ ወይኔ አይ በእናትህ ሰምተን እንደው ጥፍጥፍ እያልን ነው ወንድም። የኮሩ ምክትል አስተዳደር እስከ አጃቢው እስከ ልጁ እስከ ሚስቱ ገለውታል። የት? አይ በዛ እንቅፋት የምትባለው ቦታ ታች ባባዳ መቻ ማታ ማን እንደዚህ ያደረገው? ፒናታ የሚባል ልጅ ነው አሉ። እዚህ የኮር ወታደር ኑሮ እንትን ብሎ ነበር። ፒናታ የሚባል ልጅ? ይተላሽ ማን ነው የሚባል አስተዳደሩ ኮሩ? ማን ነው? እንግዳው እስከ አጃቢው ልጁን ሚስቱን በቅዱስ ገብርኤል እንዴት አንተ? እና ተሙ አሁን እናንተ ጋር የተነጋገርነው የነበረው በቃው ጉዳይ ማለት ነው። ከእናንተ ደብዳቤ ልጽፉ ከቀረጥ ነፃ ሆኖ ሊወጣ በ28 እስከ ካዝናው ነው። አሁን ግን ያው ምንም እንደምናውቀው ነገር የለንም ምናምን ብለው ቀረጥ ካልቀረጸ አታልፉም ብሎ አንተም ትናንትና ብደውልልህ ያው ለዝናብ እየመጣን ጋንክ ላይ ቆመን ስልክን ዘጋብና ምንም ባባቴዋም ስለውም ምንም መግባባት አልቻለም። እና ጉዳዩ ይሄ ነው። አሁን ሙገጭ ደርሰናል። ቀረጥ ልንከፍል ነው። ቀረጡን እንግዲህ እናንተን ይመስላል መቻል ማትችሉ ከሆነ መክፈል ማትችሉ ከሆነ ማለት ነው። እነሱ ተጻጽፋችሁ እንደማትሉ ከሆነ እና እነሱ ደብዳቤ እንዲነኝ ምንድነው? እኛ ደብዳቤ ጽፎላችኋል። ክፍለ ጦሩ ለክፍለ ጦር ደብዳቤ ጽፏል። ስለዚህ ያድዋ ንብረት ነው እናውቃለን። ግን ሳይቀረጽ አይሄድም ማለት ከዛ ከታችኛው ያለው ሰውየው እንዴት አድርጎ ይዞት እንደመጣ በአካል አወራለሁ። በጣም ፈታኝ የሆነ ነገር ነው። በሌላ በኮር አንድ ነው ተብሎ ነው በስንት ግድ አማይቶ ይዞት ይወጣ። ያድዋ ከሆነ አንሰድም የኛ መሳሪያ ንብረት አለና ስንት ንብረት አስቀርተውብናል። እኛ ያድዋ ነው መረጃው አለን አንሰድም ብለው ጭራሽ የኮር አንድ ነው ብሎ ነው በስንት ግድ አታሉ ይዞት ይወጣ። አሁን እዚህ ደግሞ እናንተ በደብዳቤ ተግባብታችሁ እንደማትሉ ከሆነ አሁን ለሰውየውም ራሱ በፍጹም እኔ እከፍላለሁ ንብረቱን እንዳሰጡብኝ የእናንተ የራሱን የኬላን ወይ ራሳችሁን እንዲሸፍኑ ማድረግ ነው። ምትግባቡ ከሆነ ደግሞ ወይ መልሱለት በሏቸው። ችግር የለም ይቀርብ። እሺ እንዳለም እንግዳ ከጥቂት ሰዓት በኋላ ደውልላለሁ። መኪናዋን ይዘህ መጥተህ እንድትረከቡ ገጭ ባይሽ ለእነ ተስፋ ደውላቸው ወይ ለገብርሽ ነው እሱ የለውም። መልካም